አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦቻችን ዛሬ ደግሞ ቁም ሳጥንና ኪችን ካቢኔት እንዴት ነው ምን ይመስላል ዋጋው ውስጡስ እንዴት ነው የሚለው ነገር ላሳያችሁ ነው ማለት ነው። ከናንተ የሚጠበቀው ነገር አድርጉ እስኪ ላሳያችሁ ተመልከቱ አብራችሁ ይቆዩ። ውስጡ እንግዲህ እንደምታዩት ይሄን ይመስላል ባለ 3 ተከፋች ነው። ባለ 3 ተከፋች ነው ይሄን ይመስላል ሲከፈት ይሄ ማለት ነው። እንዴት አያችሁት? ላይኛውን ደግሞ ልፈትላችሁ ላይኛውን ደግሞ ስከፍትላችሁ እነዚህ ኪሶቹ እነዚህ ናቸው ማለት ነው። ኮምፎርት ብርድ ልብስ እንዲሁም ጋቢ የልጆች ልብስ ምናምን ተስቀምጡበት እነዚህ ናቸው ማለት ነው። እዚህ ጋር ደግሞ ሱፍ ምናምን ታስቀምጡበት ነው መደርደሪያ ነው ሱፍ ታስቀምጡበታላችሁ ማለት ነው። ከዛ ደግሞ እዚህ ጋር ብዙ የተለያዩ ልብሶች ታስቀምጣላችሁ። የዘጋው ላሳያችሁ መጀመሪያ ላይኞቹን እስኪ ልስጋቸው ይሄን ይመስላል እንደዚህ ናቸው። እነዚህ እንደዛ አድርገን ዘጋለን። ይሄን ይመስላል ኪስ አለው የተለያዩ ኪሶች ማለት ነው። ሳቢያዝ ሳሊዝጋ ይሆን ኪስ አለ እንደዚህ ስሙታላችሁ። ይሄ ደግሞ ዘመን ያለ ነው አሰራሩ ከስር ራሱ የሆነ አንድ ኪስ አለው በዚህ ጋር እንደገና ማስቀመጥ ትችላላችሁ እዚህ ጋር ማለት ነው። እንዲሁም ይሄንኛው ያለው ዳርጋ ያለው ይሄም እንደዚሁ መሳቢ ያለው ይሄው መሳቢ ይሄን ይመስላል ማለት ነው። እንደዚህ ነው ዋጋው ስንት ነው ምን ይመስላል የሚለውን ደግሞ ላይክ ሰብስክራይብ አድርጉ። እመጣለሁ ኪችን ካቢኔቱን ላሳያችሁ። ወደ ኪችን ካቢኔቱ እንሂድ። ኪችን ካቢኔቷ ደግሞ እቺ ተመሳለ በቃ ያምነጭ ነው ይመጭ ነው ጽድት ያለ ነገር ነው። እስኪ እየከፈትን ነው ውስጡ ምን ይመስላል የሚለውን ነገር ማለት ነው። ይሄን ይመስላል ውስጡ። እቺ ደግሞ መስታወት ናት። አያችሁት? እንዴት አያችሁት? እንደወደዳችሁት አልጠራጠርም 100% እርግጠኛ ነኝ። እንዝጋው። ከዛ ደግሞ እነዚህ ደግሞ ውስጥ ታችኞቹን ልክፈታችሁ። ስፋቱ እንዴት ነው ምን ይመስላል የሚሆን ነገር ስፋቱ ይሄን ይመስላል። ጽድት ተደርጎ የተሰራ ነው። በጣም ዘመናዊ ነው። 2018 አዲስ ሞዴል ነው። ይሄኛውም እንደዚሁ በቃ ሰፊ ነው። ጽድት ያለ ነገር ነው። እነዚህ ሁሉ ሳቢያ ናቸው። ከዛ ወደ ዋጋው ምን ሄደው ማለት ነው። የትም እንዲያትሄዱ አሁን ሰብስክራይብ አድርጉ። ይሄ ስንት ነው የሚለው እንትን ተጠይቁ። ይሄ ስንት መሰላችሁ? ኪችን ካቢኔት ቁመቱ 2 ሲሆን እንደዚህ ስፋቱ ሜትር ከ60 ነው ማለት ነው። እንደዚህ ከ60 ዋጋው 27000 ይሄኛው ደግሞ ቁም ሳጥኑ ደግሞ እንዳያችሁት ቁመቱን ይሄን ይመስላል። ሜትር ከ60 ነው ስፋቱ። ይሄ ወደ ጎን እንደዚህ ሜትር ከ60 ነው። ወደ ላይ ደግሞ 2 ሜትር ከ40 ነው። ዋጋው 38000 ብር። ላይክ ሰብስክራይብ አድርጉ። የትም እንዳትሄዱ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ባይ ባይ።